ለምን እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልም። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗን ማማለድ እንደምትችል እናምንባታለን። ለምን በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ፣ እሞ በልዮ ተመልከቱ፣ በእንቲአየ ለፍሬ ከርስኪ እብኖዲ፣ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማኅፀንሽ ፍሬ ካህሌ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው፣ አንተን ስላዘለ ጀርባዬ ስለታቀፉ እጆች ስለሳሙ ከንፈሮች ስለወሰነችው ማኅፀኔ ስላነቡ ዓይኖች ማር ብትለው። እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መሥዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ። እሷ ብትለምነው ከእኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቀሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ብለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያለው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታ ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደ እሱ እንዲያደርሱ ለስብከት ባልተላኩ ነበረ። ሐዋርያት ወደ እሱ እንዲያደርሱ ለስብከት እንደላከ እናቱንም አንድ ወደ እሱ የሚስብበት ገመዱ ናት። ሀብለ ምሕረት እንተ ብኪ ይስብ እግዚአብሔር ኩሉ ዓለም ሀቤሁ ይላል ደራሲ። ዓለምን ሁሉ ወደ ራሱ የሚስብበት የምሕረት ገመድ አንቺ ነሽ ነው የሚላል። ጎበዝ ሰው ከጉድጓድ ወድቆ ጫፉን ያዝና ልሳብ ብሉት እምቢ የሚል ጅል አለ? እግዚአብሔር በእናቴ ልሳባችሁ ሚል እምቢ ይባላል? በምን የሚስበን? በእናቱ ገመድነት በወንጌል ገመድነት ይስበናል። ኦ መስገርት ገሪፍ እንተ ተወደይኩ ውስተ ባሕረ ዓለም ዋስተጋባይኪ ኩሎሙ ዘመደ አሳት ዘውቶሙ መሃይምናን። በዓለም ሁሉ የተዘረጋሽ መረብ ዓሣዎችን ሁሉ የሰበሰብሽ ልጅሽ ወደ ዓለም ባሕር ወደ ተባለው ዓለም የዘረጋሽ መረብ ዓሣዎችን ሁሉ የሰበሰብሽ መረብ ከክርስቶስ የተገኘሽ መረብ አንቺ ነሽ። ዓሣውን ሁሉ ሰበሰብሽ። እነዚህም ምእመናን ናቸው። ማን ነገረን? ራሱ ክርስቶስ ምን ብሎ ማቴዎስ 13 ላይ መንግሥተ ሰማያት መረብን ትመስላለች ብሎናል። በማን መረብነት ይሰባታል? በእናቱ መረብነት። አሁን በኃጢአት ባሕር እየናወዝኩ ነውና ጠልቄያለሁና ከኃጢአት ረግረግ አውጥተሽ በልጅሽ የምሕረት ባሕር ጣይኝ። እኛ ምንል እንዲህ ነው። እግዚአብሔር የሚስበን በሷ ነው። ከዚህ የተነሳ እመቤታችን ምንድናት? ለእናምናት አለን። እምናምናት ወላዲተ አምላክነቷን አማላጅነቷን እናምነዋለን። አንድ ከማን ጋር ነው የምታሳርገን? ከልጇ ጋር። ሁለተኛ መድኃኒታችሁ ናትና እመኑባት ይላል።